አንበሳና ጅብ በአደን ላይ ተገናኙ። ድንገት የአንበሳው ግዛት ውስጥ ገቡ ማለት ቶሎ ብለው በድፍረት የእርሶን ግዛት ለመድፈር አይደለም የመጣ ነው፣ የቃል ኪዳን ግንኙነት ለማሰር ፈልገን ነው አሉ። ጅቦቹ ደንግጠው ምንድነው ሐሳባችሁ ልስመዋል? ጌታዬ ከእርሶ ጋር አብረን ማደን ፌር በሆነ መንገድ ከእርሶ ጋር ብንካፈል የትም ቦታ ላይ እናድናለን እና አድንን አብረን አድነን እንካፈል የሚል የሰላም ሐሳብ ነው። እኔማ ዋናው ሰላም የናፈቀኝ ሰው ነው። እናንተማ ካመጣችሁት በደስታ መቀበሉና ምን ትላላችሁ? ሐሳባችን ያው እኛ ከእርሶ ጋር እናድናለን፣ 9 ጅቦች ናቸው የሚል ከእርሶ ጋር እናድናለን፣ የሚገኘውን እኩል እንካፈላለን አረና በሉኑ ወደ አድና ላይ አድን ተካሄደ። ከዛ በኋላ ጅቦች እየዘለሉ ከኋላቸው አንበሳ አለ ተጣለ። እሱም የተራዳዳ 10 ጎሽ ረፈረፍ። አሁን መካፈል ይመጣ እና አንበሳው ታጋለ ፍትህ ያስቀድማል። እናንተ አካፍሉ ኖ ፕሮብሌም ምን ችግር የለም ማለት እናንተ በፍትሃዊ መንገድ አካፍሏል ሲል የጅቦች አለቃ ኃላፊነቱን ወስዶ አሁን መደርደር ጀመረ ማለት ነው። እንትኖቹን እየሳቡ እያመጡ ደረደሩና እሺ ባሉ ይኸው ጌታዬ እንግዲህ እንደዚህ ያሉ እርሶ ያካፍሉናል። አይ እናንተ እኮ አልኳሰል አይ ፍትህ እርሶ ላይ እና እርሶ እንዳሉት እናድራለን። አይ ስራ በዛችሁ ቢልጆች አለና ጀመረ። እንግዲህ እንደዛ ተሆነ አምጣት ያቸው አምጣው እዚህ ጋር አርከ ያንንም አምጣ እዚህ ጋር እዚህ ያንንም አምጣው እዚህ ጋር ያለው ይደየተ ያንንም አምጣ አሁን በሙሉ 10 ጎሾች ናቸው። 9 እዚህ ጋር ደረጃቸው። አሁን ቀጥሎ እናንተ ተደርድረዋል ራሳቸው እንደዚህ ከፊት አጠር ያለው ከፊት ከኋላ እንደዚህ ወደ ጎን ጅቦቹ ተደርድረው 9 እና ያቺን ጎሽ እዛ ጋር ከተሰቦች እዛ ጋር አረጋና አሁን መቁጠር ጀመረ። አሁን አንድ ጎሽ ጅቦቹ ጋር ተቀምጧል። ጅቦቹ ስንት ናቸው? 9 ናቸው። ከጎሹ ጋር ስንት ናቸው? 10 ቋን ቆጠረ። አሁን እዚህ ጋር ደግሞ 9 ጎሽ ተደርድሯል። አሁን ከራሱ ጀመረ 1 2 3 4 5 6 7 10 እዛ ጋር ምን እሱ አሰናቸው እናንተ ማሰብ ነው ማሰብ ብሎ እውነት ነው የምነግርህ ሊስተባበል በማይችል ፌር የሆነ እኩል የሆነ ፍርድ ጥያቄ ያላችሁ እና ያችን አንድ የጎተቱ ለካ እነሱም ማለቅ አላቸው። ያችን የጎተቱ ዋናው የጅብ ሻለቃ ያለበት ቦታ ላይ ሲደርሱ እዛ ንጉሱ የጥበቁ ነበር። አንድ ጎሽ ይዘው ይመጣሉ። ምንድነው ስንት ቀን ከወጣችሁት ያድላለን ይህንን እስካሁን ያደናችሁት ምንድነው እሱ ብለው ይጠይቃሉ። ጠይቁ ታሪኩ ይነግሯቸዋል። አይ ሄደን አንበሳ ከእሳቸው ጋር እንትን ብለን አብረን አድርገን በስምምነት እንትን አድርገን ይሄን ነው 10 ጎሽ አድናችሁ ይሄ ሁሉ እንትን አንድ ጎሽና ለሷ አንድ ያው ልትሰጥቶ ነው። ተፈከም ወጥ ከዛ 4 እርምጃ አልተራመዱም። እሳቸው ደጃፍ ደረሱ ማለት ነው። ከዛ ምንድነው አሉ ምን ያመጣችሁ ሰላም አይደለም ያሉ ሲሉ አሁን ገባ አረጓቸው ማለት ነው። ምንድነው ችግሩ? እንኳን ደህና መጡ አሉ ሲሉ ችግሩማ እንዴት እንዲፈጸማል እንዴት በዚህ ዘመን እንዴት በርሶ ዘመን እንዲህ አይነት ነገር ይፈጸማል ብዬ ነው የመጣሁት አሉ። ምንድነው እሱ ሲነግሩን 10 ጎሽ በስምምነት አንድ ላይ አደንን አሉ። ከዛ መቶ ምንድነው ብዬስራቸው እና ችግር ምንድነው? አንተ ችግርማ ምንድነው 10 ጎሽ አደንንና 9ን ጎሾች ለሳቸው ከሳቸው ጋር 10 ለኛ ደግሞ አንዷን ጎሽ ከኛ ጋር 10 ሆነን በፍትሃዊ መንገድ ተካፈልን ብለው አሉኝ። አንተ ከዚህ ውጪ ነው የምትለው? አንበሳ ሲል አዎ ከዚህ ውጪ ነው ያልኩት እኔ። ምን ነው የምትለው ብለው ብድግ አለ። አንበሳ ሲል ደፋሮች ከሳቸው አፍ ላይ ነው ነጥቃችሁ የምታመጡት ብዬ ነው ወስላታው። አንተ እሱን ጎሽ